ሃይሚና ብሩክ ከማር እንድትሆን ፈልጋለሁ። ሰው በዛ ነገር ከተስማማን ብቻ ነው የሚሄድ። ምን ማለት ነው? የብርሽን ይውላችሁ። እኔ ካፌ ላይ የምትቀድመኝ ነገር እኮ ነው። በቃ ግራሚ ገበኝ ካፌ ላይ የምትቀድመኝ ነገር ነው። ተናግሬ ሳልጨርስ የሚፈጠረው ነገር እኮ ነው። እኔ ግራሚ ገበኝ በቃ የምሬን እኮ ነው። ፋሚሊ ተናግሬ ሳልጨርስ ከዚህ በፊት ስናገር የነበረውን ነገር ከሰማችሁኝ፣ አሁን የምርም የእኔ ፋሚሊ ከሆናችሁ ይህንን ነገር አላቅም ሰምታችሁኛል። ሳውራ በሃይሚ ትቀናለች ስልናገር ነበር ከዚህ በፊት። ሃይሚ ለሃይሚ ያደረገውን ነገር ለኔ ቢሆን ብላ ትመኛለች ይችላል። ገባችሁ አይደለ? እንደዛ ነው በቃ። አሁን ደግሞ እያደረገች ያለችው ተመልከቱ። የምር ከሆነ ከኔ ጋር ነው የምትሆነው፣ ከሃይሚ ጋር አይደለም። እንዴ ለምን ሳይታወቅ ድራሹ ጠፍቶ አይቀርም? ብቻሽን ታሳድጋለሽ እንጂ ማን ዞር ብሎ እንደይሽ ነው እንዴ? ማንም ዞር ብሎ ያይሽ። ብቻሽን ማልቀስ ካልፈለግሽ እውነቱ እንዲወጣ ማድረግ ነው። የምን ቅድመ ሁኔታ ነው? ምንም የፈለገ ነገር ቢፈጠር አንቺ ጋር ሊሆን አይችልም። አንቺ ጋር የሚሆንበት ምንም ምክንያት የለውም። የምሬን ምንም ምክንያት የለውም። እኔ አላቅም ቢያጣ ራሱ የምሬን ባይኖረው ፍቅረኛ ባይኖረው ቢያጣ ሴት እንኳን ቢያጣ አንቺ ግን ከዚህ በኋላ ዞር ብሎ የሚያይሽ አይመስለኝም። የምሬን ነው የምነግርሽ። ምክንያቱም ምን አይነት ሰው እንደሆንሽ አውቋል። በልጅ ብቻ ተይዞ እዚህ ጋር ወደ ካንቺ ጋር በትዳር ሊኖር በጭራሽ ብሩኬ አይችልም። ይህን ነገር መረዳት አለብሽ። ሲጀመር አንቺ አልበሰልሽም፣ ገና ነሽ። ቅናት የጎልዲገር አይነት ቫይቭ ነው እያመጣሻለሽ። ጥቅመኛ አይነት ሴት እየሆንሽ ነው። በጣም ጥቅመኛ አይነት ሴት እየሆንሽ ነው። አሁን ብሩኬ ያለበትን ሲቹዌሽን አይተሽ ብሩኬ የሚያደርገውን ነገር ለሃይሚ መኪና ገዝቶ ሲሰጣት፣ ለሃይሚ ቤት ገዝቶ ሲሰጣት፣ ለሃይሚ ትልቅ የሆነ ሰርፕራይዝ አድርጎ ሲሰጣት፣ ሀብል፣ የተለያዩ ባለፈው የሰጣትን ነገር አይታችኋል። ያን ሁሉ ነገር ሲያደርግላት ነገ ከነገ ወዲያ ምናልባት ለኔም ካደረገው ብላ አሰባኩ ይሆናል። ሞኝ ነች እኮ ይቺ ልጅ፣ ሞኝ ነች እኮ የምሬ ነው። እንደዛም ቢሆን ልታስብ ትችላለች እኮ እንጂ ይህንን አስተሳሰብሽ ካምሮሽ ብታወጩ ይሻላል። የምሬ ነው። አትጎጂ፣ ካምሮሽ አውጩ። ነቅሎ እንደዚህ ብን ብሎ ቢጠፋ ይሻላል። በጭራሽ ከአንቺ ጋር የሚሆንበት ምንም ምክንያት የለውም። አፈር ደጀ ቢበላ ከአንቺ ጋር አይሆንም። ይልሽ ወቂው ቁርጥሽ ነው ወቂው። አታፍሪ። እሷ ቀረች ነው ምን ታሰራድኛለሽ? በቃ ሰጠው ይሄድ ነው። ምን አደርጋለሁ? አይደለም ተሳስታል። አሁን እሺ እሷ ምን ታርግ አታርግ የምታውቀው እኮ ነገር የለም እኮ አንተ። እቺ ልጅ እኮ የምትታመን ልጅ አይደለችም። ቅድም እያልኩ የምትታመን ልጅ አይደለችም። ለምን ታምኗት አላችሁ? ለምን ዝም ብላችሁ ትጣላችሁ? እያንዳንዱ ነገር ተደርጎ እስከሚያልቅ ድረስ አብራችሁ መሆን ያለባችሁ። እዚህ ሽጂካ እንዴ ለምን ትለያታላችሁ እንዴ? አንተ ኮንፊደንስ ኑሮ ሊሆን ይችላል፣ ግን የምታደርገው ነገር አይታወቅም። ይችልሽ የምታደርገው ነገር አይታወቅም። እስከ ይሄ ድረስ ልትሄድ እንደምትችል ማንም ሰው የሚያውቀው ነገር የለም። ይህንን ነገር ነው እየተናገርኩ ያለሁት። ልታስቀይረው ትችላለች፣ አለቀ። በግልጽ ሲሆን ልታስቀይረው ትችላለች፣ ውጤቱን አለቀ። እዚህም ድረስ ሊሆን ይችላል የምትሄድበት መንገድ። አንተ እንደዋዛ ነው እየወጣ ያለው ሰጠህ ናሙና። ይሄ ግን ልክ አይደለም። ይሄ ልክ አይደለም። የምሬን ነው፣ ልክ አይደለም። እያንዳንዱ ነገር አይንህ እያየ ነው መደረግ ያለበት። አይንህ እያየ ጥለህላት ሁሉን ነገር ለምን ትሄዳለህ? ይሄ ደግሞ ስህተት ነው እንዴ! በደንብ መታሰብ ያለበት ነገር ነው። አሁን እኮ ኦልሞስት ወጡ እኮ እነዚህ ልጆች። ምን እንደሚፈጠር አያውቁም። ከዚህ በኋላ አትስጥ ምንም የሚያውቀው ነገር የለም። ይልሽ ከዛ ሲመጣ ምን ብሎ ይቀበላል ሁሉ ነገር። እንደዚህ መሆን የለበትም። ንገሩት፣ ኮሜንት ላይ ንገሩት። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምቆያችሁልኝ ሁሉ ሰላም ምን ያለውላችሁ። ዛሬም ተመልሼ ከች ብያለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን ምን መለከት ይሆናል። ብሩኬና ሃይሚ አይለያዩም፣ የብሩክም ልጅ አይደለም ምትል ሰዎች ላይክ ያደረጋችሁ ኮሜንት ላይ ሐሳብ አስተያየታችሁ መስጠት እንዳትረሱ። እንዴም ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። ደንሽ ሰላም ይዘሽ መጣሽ? ጥሩ አይደል? እንዴ መቼም ለዲኤንኤ ነው አይደል ይዘሻት የመጣሽው? አዎ። ከዚህ በፊት ምን ስላችሁ እንደነበር መቼም ታስታውሳላችሁ። ምን ስናገር እንደነበር ታስታውሳላችሁ። የሆነ ወጥመድ አለ ከብሩኬ ጋር አሁንም መሆን ትፈልጋለች። ይቺ ልጅ በሃይሚ ትቀናባታለች።
የሃይሚን ህይወት አሁን ላይ ትቀናባታለች። ምንም ጥርጥር የሌለው ነገር ነው። ምንም ጥርጥር የሌለው ነገር ነው። ብሩኬ ለሃይሚ የሚያደርገውን ነገር አይታ ትልቅ የሆነ ስሜት እርግጠኛውን የምነግራችሁ ተሰምቷታል። እንዴት ሃይሚን እንዳከበራት አይታ ተሰምቷታል። ገባችሁ? እዚህ ድረስ ነው ይቺ ልጅ የተሰማት ያለ ምንም ምክንያት። አሁን የጠራችበት የሆነ ደግሞ ማስተላለፍ የምፈልገው የሆነ መልእክት እንዳለ እርግጠኛው ነኝ የምነግራችሁ። የምሬን ነው። የሆነ ማስተላለፍ የምትፈልገው መልእክት እንዳለ ማለት ነው። ገባችሁ? እዚህ ድረስ ከዚህ በፊት የነበረውን ነገር አይታችኋል። ከነሱ ሰበብና ምክንያት ነው የምትፈልገው። የሆነ ነገር ለማድረግ የነሱን ሰበብ ነው የምትፈልገው። ትናንትና ለምነሽን ትመጫለሽ እንጂ ከዚህ በኋላ መጣም ሲላት ነው ደንግጣ ዛሬ የመጣችውን ደግሞ እስኪ ምክንያቷን እንሰማለን። ለምን እንደዚህ ልታረግ እንደፈለገች ምክንያቷን ምን ሰማ ይሆናል። እሺ እንዲህ በቀላሉማ አሻትልም። ሞድ አያስፈልግም። እንዴት ቅድመ ሁኔታዎች አሉ። የምን ቅድመ ሁኔታ? ይኸውላችሁ ነገርኳችሁ። ምንም አይነት ቅድመ ሁኔታ አያስፈልግም። ታደርጊያለሽ። አሁን እዚህ ጋር የተገናኛችሁት ዲኤንኤ ልታደርጉ እንጂ ልታወሩ ወይም ከዚህ ይህንን ከማድረጋችን በፊት ያለውን ቅድመ ሁኔታ ካሟላ ምናምን የሚለውን ነገር እዛው እንደ ፍጥርጥርሽ መተው ትችያለሽ። ምንም የሚያገባቸው ነገር የለም። ምንም ቅድመ ሁኔታም ደግሞ የሚገቡልሽ ነገር የለም። አለቀ። እሺ መቼም ዝናሽ ብዙ ይይሻለሁ። ምን ትይሆን ከንጋር እንድትሆን ፈልጋለሁ። ሰው በዛ ነገር ከተስማማን ብቻ ነው የምንሄድ። ምን ማለት ነው? የበረሽን ይኸውላችሁ፣ እኔ እኮ ካፌ ላይ የምትቀድመኝ ነገር እኮ ነው። በቃ ግራ የሚገበኝ ካፌ ላይ የምትቀድመኝ ነገር ነው። ተናግሬ ሳልጨርስ የሚፈጠረው ነገር እኮ ነው እኔ ግራ የሚገበኝ። በቃ የምሬን እኮ ነው ፋሚሊ። ተናግሬ ሳልጨርስ ከዚህ በፊት ስናገር የነበረውን ነገር ከሰማችሁኝ፣ አሁን የምርም የእኔ ፋሚሊ ከሆናችሁ ይህንን ነገር አላቅም ሰምታችሁኛል ሳወራ በሃይሚ ትቀናለች ስልናገር ነበር። ከዚህ ሃይሚ ለሃይሚ ያደረገውን ነገር ለኔ ቢሆን ብላ ትመኛለች ይችላል። ገባችሁ አይደለ? እንደዛ ነው በቃ። አሁን ደግሞ እያደረገች ያለችው ተመልከቱ። የምር ከሆነ ከኔ ጋር ነው የምትሆነው፣ ከሃይሚ ጋር አይደለም። እንዴ ለምን ሳይታወቅ ድራሹ ጠፍቶ አይቀርም? ብቻሽን ታሳድጊያለሽ እንጂ ማን ዞር ብሎ እንደይሽ ነው እንዴ? ማንም ዞር ብሎ ያይሽ ነው። ብቻሽን ማልቀስ ካልፈለግሽ እውነቱ እንዲወጣ ማድረግ ነው። የምን ቅድመ ሁኔታ ነው? ምንም የፈለገ ነገር ቢፈጠር ከአንቺ ጋር ሊሆን አይችልም። ከአንቺ ጋር የሚሆንበት ምንም ምክንያት የለውም። የምሬን ነው። ምንም ምክንያት የለውም። እኔ አላቅም ቢያጣ ራሱ የምሬን ነው። ባይኖረው ፍቅረኛ ባይኖረው ቢያጣ ሴት እንኳን ቢያጣ አንቺ ግን ከዚህ በኋላ ዞር ብሎ የሚያይሽ አይመስለኝም። የምሬን ነው የምነግርሽ። ምክንያቱም ምን አይነት ሰው እንደሆንሽ አውቋል። በልጅ ብቻ ተይዞ እዚህ ጋር ወደ ካንቺ ጋር በትዳር ሊኖር በጭራሽ ብሩኬ አይችልም። ይህን ነገር መረዳት አለብሽ። ሲጀመር አንቺ አልበሰልሽም፣ ገና ነሽ። ቅናት የጎልዲገር አይነት ቫይቭ ነው እያመጣሻለሽ። ጥቅመኛ አይነት ሴት እየሆንሽ ነው። በጣም ጥቅመኛ አይነት ሴት እየሆንሽ ነው። አሁን ብሩኬ ያለበትን ሲቹዌሽን አይተሽ ብሩኬ የሚያደርገውን ነገር ለሃይሚ መኪና ገዝቶ ሲሰጣት፣ ለሃይሚ ቤት ገዝቶ ሲሰጣት፣ ለሃይሚ ትልቅ የሆነ ሰርፕራይዝ አድርጎ ሲሰጣት፣ ሀብል፣ የተለያዩ ባለፈው የሰጣትን ነገር አይታችኋል። ያን ሁሉ ነገር ሲያደርግላት ነገ ከነገ ወዲያ ምናልባት ለኔም ካደረገው ብላ አስባ እኮ ይሆናል። ሞኝ ነች እኮ ይቺ ልጅ፣ ሞኝ ነች እኮ የምሬ ነው። እንደዛም ቢሆን ልታስብ ትችላለች እኮ እንጂ ይህንን አስተሳሰብሽ ካምሮሽ ብታወጩ ይሻላል። የምሬ ነው። አትጎጂ፣ ካምሮሽ አውጩ። ነቅሎ እንደዚህ ብን ብሎ ቢጠፋ ይሻላል። በጭራሽ ከአንቺ ጋር የሚሆንበት ምንም ምክንያት የለውም። አፈር ደጀ ቢበላ ከአንቺ ጋር አይሆንም። ይልሽ ወቂው ቁርጥሽ ነው ወቂው። አታፍሪ እንታ መጀመሪያ እንድትስማማበት ፈልጋለሁ። ካልፈለክ አላደርግ አታደርግ። ያኔ ምን አገባው? ብቻሽን ታሳድጊያለሽ። ያታባት እኔም እኮ ያልኩት ይሄን እኮ የራሷ ጉዳይ። ሳታደርግ ብትቀርስ ነገ እኮ የምታለቅሰው ራሷ ነች። እየለመነሽ የምትመጣው ራሷ ነች። ያ ሁሉ ነገር ከሚፈጠር ነው እንጂ እኮ ምንም የሚቀነስበት የሚጨመርበት ነገር የለም። ብሩኪ እዚህ ጋር ምንም የሚቀነስበት የሚጨመርበት ነገር የለም። ግን ነገ ከነገ ወዲያ ብቻሽን ከምታለቅሽ ከዛም ከዚህም ብለሽ ያመጣሽው አለ አይደለ?
ከተለያዩ ሰው ጋር እንግዲህ እንትን እንዳልሽ እያየን ነው በሆነ ያክል ወራት ውስጥ ማለት ነው። እንግዲህ የስራሽን መብላትሽን ልትጀምሪ ነው ማለት ነው። አላቅም ብቻ ይሄ ነገር ለአንቺ አይጠቅምሽም። ልጅ አለሽ። ለልጅሽ ስትይ ማሰብ አለብሽ። ለልጅሽ ስትይ እዚህ ጋር ያዘልሻት ልጅሽን የነገውን ጣፈንታዋን ባታበላሽው ጥሩ ነው። ባታበላሽው ጥሩ ነው። የምሬን ነው። ባታበላሽው ያንቺሽ ግን ለልጅሽ ስትይ የማትፈልጊውን ነገር ቢያንስ ማድረግ መቻል አለብሽ። ቢያንስ እንኳን የምሬን ነው። ለልጅ ሲባል በጣም ብዙ ነገር ይደረጋል። ለልጅ ሲባል እኔ እኮ አላቅም። ወላጆችሽ እኮ አንቺን ለማሳደግ ብዙ ያልገቡበት ቦታ የለም። ያልገቡበት ያላዩት ፍዳ የለም። እርግጠኛው የምናገረው የማናችንም ወላጅ እንደዚህ ናቸው። ገባችሁ? ለኛ ሲሉ በጣም ብዙ ችግር ውስጥ ይገባሉ። አንቺ ደግሞ እዚህ ጋር ልጁን ያላባት የልጁንም ህይወት እያበላሸሽው ገባሽ? እንደዛ ነው እያደረግሻለሽ። እንደዛ እስከሚሆን ለምን ትጠብቂያለሽ? ያንቺ ባልሆነ ነገር ላይ ሙጥኝ ማለት ምን ይሰራልሻል? ነውር እኮ ነው። የምሬን እኮ ነውር እኮ ነው እንዴ። ሃይሚና ብሩኬ እኮ አሁን ባለትዳር ናቸው። አለቀ። አልተጋቡም እንጂ ባለትዳር ናቸው እነዚህ ልጆች። ባለትዳርን ደግሞ መመኘት ራሱ ኃጢአት ነው። ኃጢአት ነው። የምሬን ነው። ኃጢአት ነው። ከሚስቱ ነጥዬ የኔ ያደርጋለሁ ማለት ከዚህ በላይ ኃጢአት የለም። ፋሚሊ ይህን ነገር ማወቅ መቻል አለባችሁ። ያናንተ ካልሆነ የናንተ አይደለም። በቃ አለቀ። እዛ ላይ ነው ማቆም ያለበት። እዚህ ጋር ግን ያልሽው ነገር አልታወቀሽም። ምን ያክል ነውር የሆነ ነገር እየተናገረሽ እንደሆነ አልታወቀሽም። ቢሆን ለራሱ የሱ ልጅ ቢሆን ለራሱ እንደዚህ ማለት ራሱ አትችይም። ምክንያቱም ያሉበትን ህይወት አይተሽ እንኳን ሊያሳዝኑሽ ይገባ ነበር። የምርም ምን አይነት ሲቹዌሽን እያሳለፉ እንዳለ ታውቂያለሽ። ምንም የማታውቂው ነገር የለም። ገባሽ? ታሳዝኛለሽ። ራስ ቤት ለይተሽ አንቺ ራስሽ ልታረጊኝ ነው እንዴ ፍላጎት? ማንኛውም ሰው ፍቅረኛ ይኖረዋል። ከዛ ከፍቅረኛው ጋር ይለያያል። አልለያየም። እኔ ለምን እለያያለሁ? ካልተለያየ አራት ታስቂኝ ካልተለያየ በግድ አረ እንዴ ከሷ ጋር ተለያይና ከኔ ጋር እኔ ምንድነው? እሺ አሁን ምንድነው የሚባለው? እስኪ ንገሩኝ። እስኪ የእውነት ንገሩኝ። እስኪ ምንድነው? እሺ እናንተ አሁን የምትሉት ምንድነው? እስኪ የምር እናንተ ታደርጋላችሁ? እንደዚህ አይነት ነገር ታደርጋላችሁ? እሷን ፍታትና እኔን አግባ ትላላችሁ? እስኪ የፋሚሊ የምር ሴቶች እስኪ ምን አይነት ነው እንትናችሁ? እስኪ ንገሩኝ። እስኪ እንዴ ይኩ እኔ ምን አይነት አላቅም። ብቻ ምን ሊባል ይችላል? ከነወር አለፈብኝና ምን ልበለው? እሺ ለዚህ ምን አይነት ቃል እንስጠው? ምን አይነት ነገር እንስጠው? ምንም ሊባል አይችልም። አላቅም። በግልጽ እሷን ፍታና እኔን አግባ። አረ ሴቶች አንቺ አረ ተያድቢ። የምሪ ነው አድቢ። እንዴ ምንድነው? ባንቺ የተነሳ ሴቶች ይሰደቡ? ባንቺ የተነሳ አሁን አንቺን ባየንበት አይናችን ነው ሃይሚን የምናየው። የምሬን እኮ አላቅም። ተጠብጭኝ እንደዛ ካደረ በህግ መጣብሻለሁ፣ አሳስርሻለሁ። እኔ መሆን አለበት። እኔ እንገዳ የምር ወዳል ምን ተስማማ እንዴ? ወደሽ ነው የምትስማሚ እንዴ? አሁን ጉድሽ ይፈላል። እስኪ እኛማ የምናየው ነው። እኔ አላምንሽም። እኔ አሁን አላምንሽም። አንቺ በምንም ታምር ላምንሽ አልችልም። እስከ መጨረሻው ድረስ ይችልሽ ተከታተሏት። ብሩኬ ተከታተሏት። አለቀ። ሌላ ምንም ልል አልችልም። ተከታተሏት። ዲኤንኤው ይደረግ በደንብ መከታተላል። እቺ ልጅ የሚመጣውን ውጤት ቼንጅም ሊደረግ ስለሚችል በሆነ ነገር መጠንቀቅ መቻል አለባችሁ። በደንብ ተጠንቀቋት። እኔ ይህን ነገር በደንብ ማስጠንቀቅ እፈልጋለሁ። የምር ከሄደችና እንትን ካላችሁ ናሙና ከተወሰደ እንድትጠነቀቋት እፈልጋለሁ። እያንዳንዷን እርምጃዋን እንድትከታተሉ እፈልጋለሁ። እንድትዘናጉ አልፈልግም። እሷ ቀረች ነው ምን ታወራደኛለሽ? በቃ ሰጣው ይሄር ነው ምን አደርጋለሁ? አይደለም ተሳስታል። አሁን እሺ እሷ ምን ታርግ አታርግ የምታውቀው እኮ ነገር የለም እኮ አንተ። እቺ ልጅ እኮ የምትታመን ልጅ አይደለችም። ቅድም እያልኩ የምትታመን ልጅ አይደለችም። ለምን ታምኗት አላችሁ? ለምን ዝም ብላችሁ ትጣላችሁ? እያንዳንዱ ነገር ተደርጎ እስከሚያልቅ ድረስ አብራችሁ መሆን ያለባችሁ። እዚህ ሽጂካ እንዴ ለምን ትለያታላችሁ እንዴ? አንተ ኮንፊደንስ ኑሮ ሊሆን ይችላል፣ ግን የምታደርገው ነገር አይታወቅም። ይችልሽ የምታደርገው ነገር አይታወቅም። እስከ ድረስ ልትሄድ እንደምትችል ማንም ሰው የሚያውቀው ነገር የለም። ይህንን ነገር ነው እየተናገርኩ ያለሁት። ልታስቀይረው ትችላለች። አለቀ።
በግልጽ ሲሆን ልታስቀይረው ትችላለች ውጤቱን አለቀ። እዚህም ድረስ ሊሆን ይችላል የምትሄድበት መንገድ። አንተ እንደዋዛ ነው እየወጣ ያለው ሰጠህ ናሙና። ይሄ ግን ልክ አይደለም። ይሄ ልክ አይደለም። የምሬን ነው፣ ልክ አይደለም። እያንዳንዱ ነገር አይንህ እያየ ነው መደረግ ያለበት። አይንህ እያየ ጥለህላት ሁሉ ነገር ለምን ትሄዳለህ? ይሄ ደግሞ ስህተት ነው እንዴ! በደንብ መታሰብ ያለበት ነገር ነው። አሁን እኮ ኦልሞስት ወጡ እኮ እነዚህ ልጆች። ምን እንደሚፈጠር አያውቁም ከዚህ በኋላ። ትስጥ አትስጥ ምንም የሚያውቀው ነገር የለም ይልሽ። ከዛ ሲመጣ ምን ብሎ ይቀበላል ሁሉ ነገር። እንደዚህ መሆን የለበትም። ንገሩት፣ ኮሜንት ላይ ንገሩት። እንግዲህ ፋሚሊ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ ፋሚሊ። ሰብስክራይብ ሰብስክራይብ እንወድሃለን። እኔም ደግሞ ወዳችኋለሁ። በቃ እባካችሁ ላይክ አድርጉት ፋሚሊ። ለብዙ ሰው እንዲደርስ ላይክ ያደርጋችሁ። እኔው ራሴ ስለምልክላቸው ኮሜንት ላይ ሀሳብ አስተያየታችሁን ጻፉላችሁ፣ ያነቡታል። ኮሜንታችሁ ይነበባል። የሚነበብ እንዳይመስላችሁ ፋሚሊ። እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ